የራሳቸውን ህልም ማሳካት የተሳናቸው ያንተን ህልም እንዳያስጥሉ ተጠንቀቅ። ህልማቸውን ዋጋ ከፍለው ለማሳካት በሚፈሩ ሰዎች ምክንያት አንተ ከመንገድ ልትስት አይገባም። ተስፋ የሚያስቆርጡ ቤተሰቦችህና ጓደኞችህ ጭምር እንጂ ጠላቶችህና የሚጠሉ ሰዎችን ብቻ አይደሉም። እግዚአብሔር ላሳየ ነገር ወስን። በራእይም አንጻር ለመቆም ጨክን። የተለመደና ተራ ነገር መፈለግ አቁም። ብዙ ሰዎች ለሥራና ለራእይ ሳይሆን አስተያየት ለመስጠት ብቻ ምንጊዜም ዝግጁ መሆናቸውንም አትርሳ። የሚጠሉ ሰዎች አስተያየት ወደ ህልም የመዳረሻ መንገድ እንዳልሆነ እወቅ። የሌሎች ሰዎች ስኬት ያንተ ህልም ሊሆን በፍጹም እንደማይችል እመን። ህልምህን ሳይሆን የሰዎችን አስተያየት ተከትለ የምትሮጥ ከሆነ ቀድሞውኑ የራስ ሰው አልነበርክም ማለት ነው። እኔ ተራ አስተያየቶች ተሰርተው በጊዜው እንዳልቀረቡ ፈሳሹ ከእህሉ እንደተለየ አጥሚት ወይም ያለ ጊዜው የቀረበ ጁስ ነው የሚመስሉ። ማንም ሰው አስተያየት ሊኖረው ይችላል። ነገር ግን አስተያየት ተሰጠ ብዬ ይህንንም ያንንም አላግበሰብስም። የሚጠሉ ሰዎች አንተን ተስፋ ለማስቆረጥ የሚጥሩት ለምንድን ነው? ዓላማን ታሳካዋለህ ብለው ስለሚፈሩ ነው። ጠላታቸው ስኬት እንጂ አንተ አይደለህም። እርሱ ቢሳካለት እኛ ተፈላጊነታችን ይቀንሳል ብለው ይሰጋሉ። ቢሳካልህ ወደ ኋላ የሚቀሩ በውጤት የሚደናቀፉ ይመስላቸዋል። አንተ በሕይወትህ የሚታይ ነገር ስታከናውን እነሱ ምንም አለማድረጋቸውን ታሳብቅባቸዋለህ። በራስ አለመተማመናቸው ብርድ ይለቅባቸዋል። ባዶነታቸው ይጮህባቸዋል። ታዲያ እንደነዚህ አይነት ሰዎችን ለመስማት ጆሮን ከሰጣቸው ወደ ራሳቸው ደረጃ እንዲያወርዱ ትፈቅድላቸዋለህ። ሁሉም ሰዎች አስተያየት አላቸው። በተለይ ራእይ የሌላቸው ሰዎች በልዩ ልዩ አስተያየት የተጠቀጠቁ ናቸው። አይሆንም መባልን አትፍራ። ህልምን በፍጹም ለሚጠሉ ሰዎች አሳልፈህ አትስጥ። የራሳቸውን ሕይወት ዓላማ ማሳካት ለተሳናቸው ልብህን አትክፈት። አንተ ውስጥ ያለውን ድምፅ ስማ። የእግዚአብሔርን ቃል ስማ። ለዓይንህ መከለያ አድርግለት። የሚጠሉ ሰዎች ከአንተ ይልቅ ተሳክቶላቸው አይተህ ታውቃለህ? የሚሳካላቸው ጥላቻቸው ብቻ ነውና ቢሳካልህ እንኳን ይበግናሉ፣ ቄንጥ ያወጣሉ እንጂ አያደንቁም። ጥላቻ ያለ ፍሬ ተጸንሶ ያለ ማኅፀን የሚወለድ ጭራቅ መሆኑን ሰዎች ሲናገሩ ሰምቻለሁ። የሚተቹን ሰዎች ተዋቸው። አንተ ግን ሥራህን ዝም ብለህ ቀጥል። ምን አለ በለኝ። ማዕበሉ እንዳለፈለት ባህር ጸጥ ሲሉ ታያቸዋለህ። የሚጠሉ ሰዎች በእውነት አንተን ጠልተውክ አይደለም፣ የሚጠሉት ራሳቸውን ነው። ምክንያቱም አንተ የሆንከው እነርሱ መሆን የሚመኙትን ነገር ነው። እያንዳንዱ ስኬታማ ሰው ጠላቶች ይሰበሰቡበታል። የባሰባቸው ደግሞ ተደራጅተውና ቡና ጠጥተው ክፋት አጠራቅመው ይመጡብሃልና አትስጋ። ክፋታቸው ሲያልቅ ይበተናሉ። ጥላቻ ቋሚ ግንብ የለውም። እዚህም እዚያም የሚተከል ቀዳዳ ድንኳን ነው። በሕይወቴ ዘመን ሁሉ ጥላቻ ኖሮት የተሳካለ ሰው ፈጽሞ ገጥሞኛ አያውቅም። ስኬት ሌሎችን የሚጠላበትና የሚንቅበት ዲኤንኤ የለውም። ጠላቶች አሉ፣ ጥሩ ነው። ይህ ማለት በአንድ ወቅት በሕይወት ለሆነ ነገር ጠንካራ አቋም ወስደሃል ማለት ነው። አሸናፊዎች ትኩረታቸው ማሸነፍ ላይ ነው። ተሸናፊዎች ትኩረታቸው አሸናፊዎች ላይ ነው። ልዩነቱ እዚህ ጋር ነው። ስለዚህ አይኖችን በዓላማህና በራእይ ላይ ብቻ አድርጋቸው። የዛን ጊዜ የእግዚአብሔር ጥበቃ ካንተ ጋር ይቀጥላል። ምክንያቱም በመነሻ ውስጥ ጥላቻ፣ ስስትና ንቀት የለበትምና።